አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም በእናንተ ላይ ውረድ። ባላችሁበት ቦታ አላህ ለሀገራችን ሰላም ያውርድ። ሰላም ካለ ሁሉ ነገር አለ። ሁሌ እንደምለው መጨረሻ ላይ መግቢያ ላይም የምለው ሰላም ነው ለሀገር የምመኘው። ምክንያቱም ሰላም ካለ ቤተሰቦቼን አገኛቸዋለሁ። ሰላም ካለ ያፈራሁትን የለፋሁበትን ስንት ዓመት የጣርኩበትን አገኛለሁ። ሰላም ካሌለ ቤተሰቦችም ሆነ ንብረት የለም ማለት ነው። እና ዛሬ ይዤ የመጣሁት አሳ ነው። የአሳ አሰራር አይደለም ይዤ የመጣሁት። አላህ አላህ ይጠብቀንና እኛ አረብ ሀገር ያለነው ሴቶች ብዙውን ጊዜ ገንዘብ ያለን እየመሰላቸው ገንዘብ የሚጠይቁን ሰዎች ቢያንስ ምን ያህል እንደሚደክመን ለማስረዳት ያህል ነው። ይሄ ገንዘብ ሁሉ ሰው ትልቁ ገንዘብ ይላል፣ ትንሹ ገንዘብ ይላል፣ ቤተሰብ ዘሙ ገንዘብ ይላል፣ በሆነ ቦታ የተዋወቅሹ ሰዎች ገንዘብ ይላሉ። ኧረ ተው ገንዘቡ በመሬት አይመጣም። ይህ ውስጥ ውጪ ላይ አሳ እየጠበስኩ ፊቴ እንደዚህ እየተበላሸ በዚህ አሳ ኢትዮጵያ ላይ እንጀራ መጋገር ይሻላል። ይኸው ይሁኝ እስቲ ይሁኝ ስስቅ እንደዚህ ሆኜ ራሱ አይ እኔ ነገር ከፍቶኝም እስቃለሁ። የከፋኝን ሀለና ያውቃለሁ የውስጤም ማለት ነውና እኛ የአረብ ሀገር ሴቶች የውስጣችን ቁስል ራሱ ሳንሸፍን የራሳችን ቁስል እያመመን የሰው ቁስል ነው የምናደርገው። እና እባካችሁ የተወደዳችሁ የተከበራችሁ ኢትዮጵያውያኖች ገንዘብ አትጠይቁን። አረ እኔ ሰለቻችሁኝ። ገንዘብ የምትጠይቁኝ ገንዘብ አትጠይቁኝ። እኔ ከየት ላምጣ? እኔ ራሱ ገንዘብ ያስፈልገኛል። እንዴ እኔ ባለፍት ሴትዮ ስልክ ብትገዛልኝ እንዴት ደስ እንዳለኝ። ምክንያቱም ራሴን አልቻልኩም ማለት ነው። እኔ ራሱ በሰው እርዳታ ነው ያለሁት። አረ ተው ተው እንዴ! እኛ እኮ ገንዘብ ሰርተን የምናመጣው ገንዘብ እኮ ስንት ነገር እያስፈለገን እኮ ሳንገዛ ምግብ ራሱ የማምረንን ምግብ ገዝተን ሳንበላ እብል ሌላ ነገር አይደለም፣ እብል ልብስ አይደለም ማለት ነው። እና እኛ እንደ ፈረንጅ ሀገር ሴቶች የምንፈልገውን ነገር ሁሉ አሟልተን የፈለግነውን መርጠን በልተን የምንበላተን አይደለም የምንናገረው። ግን አንድ ሰው ከሰራ የምፈልገውን ነገር ነው ገዝቶ መብላት አለበት። እኛ ያን ራሱ ሳናደርግ ከአረቦቹ ጋር የበሉትን ደስ ብለንም ባይለንም ማለት ነው። ቢያንስ እኛ የሀገራችን ምግብ ያምረናል። አረብ ቤት አልሐምዱሊላህ አንዳንድ ቤት ቢሆን ነው እንጂ ምግብ አይጠፋም። ሁሉ ነገር አለ፣ የጎደለ ነገር የለም። አላህ ይስጣቸው። ከኛ ስር የሚያነሱ ነገር የላቸውም። እንደፈለግን ነው የምንበላው። ግን ደግሞ የምንፈልገውን ነገር አይደለም። እዩት፣ ዘይት የተንጠፈጠፈ እጄ ላይ እዩት፣ እዩት። ይሄ ዘይት ነው። ቸፍ 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 ስል ድምፁን ስላጠፋው እና ድምፄን ስላስገባው ነው። ወላሂ እዩት ብቻ። አሁን ይሄ ከ2-3 ቀን በኋላ እንዴት ውሃ ቋጥሮ እንዴት ወደ ላይ እንደምወጣ ማለት ነው። እና ውድ እባካችሁ ውዶች የምወዳችሁ ዘመድም የሆናችሁ ዘመድም ያልሆናችሁ አረ በአላህ ይዣችኋለሁ። የዘመድ ያለ ገንዘብ እንዳትጠይቁ። አረ እኔ ምን ላድርጋችሁ? ቆይ ሁሉም ሴቶች እኮ ናቸው ደግሞ በገንዘብ እንትን የሚሉት። እናንተ እንደሆነ ችግራችሁ አያልቅም። ምክንያቱም ስለማትሰሩ ብትሰሩም ማለት ነው በአግባብ ስለማትጠቀሙ የፈለጋችሁን በልታችሁ አግብታችሁ ከባላችሁ ጋር እየኖራችሁ ልጆቻችሁን እየወለዳችሁ እያሳደጋችሁ በቃ አሮግቶቹም ሰው ስሞት እየሄዳችሁ ለቅሶአችሁንም አዘናችሁንም እያሳለፋችሁ ወጣቶቹም ላይፋችሁን እያሳለፋችሁ እኛ ላይፋችን ትተን ህይወታችን አሳጠረን እድሜያችን አሳጠረን እንደዚህ በጠራራ ፀሐይ በቀን ማለት ነው አሳ እየጠበስኩ ያመጣኋትን ገንዘብ አትጠይቁኝ እባካችሁ። አረ እባካችሁ፣ አረ እባካችሁ ድረስልኝ። ርሳላ ሚሴጄ ድረሳቸው ለተወደዱት ለተከበሩ ኢትዮጵያኖች። እንዲህ ወላሂ ምን ያህል ከባድ እንደሆነ አረብ ሀገር ስባል ቀለል አድርጋችሁ የምታዩት ነገር ግርም ይለኛል። አረብ ሀገር ስባል ተኝተ ራሱ በእንቅልፍ ልብ ራሱ ማለት ነው ሽንት ቤት ስታጥብ ነው ራስን የምታየው። ሽንት ቤት ማጠብ ለአንቺ ብርቁ ነው እንዴ ምናምን። እናንተ ሽንት ቤት አለማጠብ አይደል እንደ ጎንበስ ብላችሁ አለመስራት አይደል እንደ እዛ ስንት ስራ እያለ እኮ አናታችሁን ቆልላችሁ በቀን ስንት ብር እያጠፋችሁ የምትኖሩት። እኛ እኮ በቀን ድንቡሎ ሳናጠፋ የምናጠፋበት ብዙ የማምረን ነገር እያለ ኢቭን ብዙ የማምረን ነገር እያለ የምንኖረው ማለት ነው። የምናጠፋበት ነገር ጠፍቶ አይደለም፣ የሚያስፈልገን ነገር ተሟልቶልን አይደለም፣ እየጎደለብን ወላሂ ስንት ነገር ያስፈልገናል። ኢቭን ቅባት አስፈልጎን እንደማንገዛ ታውቃላችሁ። ግን እናንተ አይደለም ሌላ ነገር አይደለም ልብስ። ስንት ሴቶች የአረብን ቅያሬ ለራሷ ልብሷን ስትቀይርስ መሰጣትን ለብሶ እንደምኖሩ ታውቃለህ። አብሶ በኮንትራት የምሰሩ ልጆች ይሄን ታውቃላችሁ። የአረብ ሀገር ሴት ብላችሁ አንድ ላይ ስትደምሩን የአረብ ሀገር ሴት እንደዚህ ሆነች፣ በዛ ወጣች፣ እንደዚህ ሆነች፣ ዱርዬ ነች። ዱርዬ ራሱ ደግ አረገች። ቂጧ የሷ ነው። ምን አገባችሁ እናንተ እንዴ? አላህ ነው የምጠይቃት። እናንተ ምን አገባችሁ? ምን ነው ተነሳችሁብን እንዴ? የአረብ ሀገር ሴት ሰላጣይ
እና ኧረ እባካችሁ ተውን በቃ እኛ ኢትዮጵያኖች ነን፣ የአረብ ሀገር ሴት አይደለንም። እኛ ምርጥ ኢትዮጵያኖች። ኢትዮጵያን ማለት ራሱ የአረብ ሀገር ሴት ነች። ምክንያቱም ለራሷ የአረብ ትራፊዋን በልታ የአረብ ትራፊ ለብሳ ለራሷ ኢትዮጵያን ያሳመረች፣ ኢትዮጵያን ኢትዮጵያ ያስመሰለች፣ ለብሔሯ ስትል ለዲኗ ስትል ለኢትዮጵያ ስትል ማለት ነው ስታርከፈክፍ የነበረችው፣ ለታመመ ስትል ለአዘነ ስትል እዛ ኢትዮጵያ አርቲስቶች አንድ ልብስ በ200 ሺህ ብር በ300 ሺህ ብር እየለበሱ ሜካፕ ውሃ በላት አስዋ አጥንቷ መጣ አስዋ አጥንቷ ጭንቅላቷ ብቻ ተረፈች አስዋ ማለት ነው። አፏ በላት ማለት ነው። እና ለራሷ ራሱ ማለት ነው ስንት ችግር እያለባት የአረብ ሀገር ሴት እዛ በ200 ሺህ ብር በ300 ሺህ ብር ሜካፕ እየተቀቡ እየገዙ እየለበሱ ስታማሙ የአረብ ሀገር ሴት እኮ ነች። እኔ ውዷ ኢትዮጵያ ኔ እህቴን ብላ የምታሳክማቸው እኛ ለራሳችን ቤተሰቦቻችን ስናሳክም እናንተ ማሳከም እኛ ራሱ አንዳንዴ እብድንን እኮ አጎቴ አክስቴ ዘመዴ ጎረቤቴ ያሳደጉኝ ስንት ችግረኛ እያለ እኛ ራሱ ማለት ነው እኛ ስንቸገር ድምፅ የማይሆኑን ኧረ እባካችሁ ተውን። በቃ እኛ እንኖርበት ተውን። እኛ የአረብ ሀገር ሴቶች ማለት ነው ምርጦች፣ ከምንም ጋር የማንገናኝ አዛኞች፣ ጥሩ ልብ ያለን የአላህ ፈሪ ነን። እብዷ ራሱ የአላህ ፈሪ ናት። የሰይጣን መልክ የምትመስላችሁ ራሱ የአላህ ፈሪ ናት። በቃ ቆንጆች ነን፣ ጥሩ ልብ አለን፣ ጥሩ አስተዋይ ነን። ጥሩ በቃ እንደዚህ እንደ አሳ ተጠቅመን የመጣነው አሳ ተጠበቅ ማለት ነው። እንደዚህ ተጠቅመን ማለት ነው። የአረብ ሀገር ሴት አካሉ ይሄ አሳውን ተጠብሶ ሲወጣ እንዴት እንደምጣፍጥ ማለት ነው፣ እንዴት እንደምባላ። የአረብ ሀገር ሴትም እንደዛ ነች። አግባት ባገኘህበት ቻንስ ይሰምተሃል።